ልጅነት በዘነበ ወላ ፋኖ ተሰማራ ፋኖ ተሰማራ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኩቬራ ከድሮ ተማሪዎች መዝሙር። ዛሬም ልክ እንደባለፈው ቅዳሜ አቆራርጠን ፈረንሳይ ለጋሲዮን በመሄድ ከአሸናፊ ፔሌ ጋር ስንጫወት ለመዋል የድሮ ሰፈራችን ልጆች ጉዞ ጀመርን። ፈረንሳይ ለጋሲዮን ስንደርስ ፔሌ በለመደ እግሯ እየመራችን ጫካ ውስጥ ገብተን እንሾካለን። ወይም ሜዳ ላይ ወጥተን ኳስ ተቧድነን ስንጫወት አሸናፊ ፔሌ ሞሳ አትሰራብንም። በችሎታችን ዝቅ ያልነው ልጆች ቶሎ ኳስ እያቀበለችን ጥሩ ተሳታፊ እንድንሆን ታደርገናለች። ጎል የማግባት እድሉንም ስትሰጠን ራሳችንን በቡድናችን ውስጥ ተፈላጊ ልጅ አድርገን እናስባለን። አረፍ ብለን ስለ አዲስ ሰፈሯ ኑሮ ታወጋናለች። አረንጓዴ መስክ ላይ ተኝተን እንሰማታለን። ታላቅ እህቷ ቤተልሔም ምሳ መድረሱን መጣ ትነግረናለች። እማማ ወጣሽ አቅርበውልን ዞር ሲሉ የትሪውን እንጀራ በአንድ ጥርቅ እናደርገዋለን። ፍራንክ ካለን በስሙኒ አንድ ጠርሙስ ወተት ገዝተን ተካፍለን ጠጣለን። ሁሌም ወደ ፈረንሳይ ለጋሲዮን ስንሄድ እግረ መንገዳችንን ሌሎቹን ሰፈሮች እየጎበኘን ነው። ቀዳማዊ ኃይለ ሥላሴ ቲያትር ደረስን። ከቲያትር ቤቱ አጠገብ ያለው ሱቅ ውስጥ ደስ የሚል ልብስ የለበሰ አሻንጉሊት ወደ ውጭ በመስታወት ውስጥ አፍጥጦ ያይናል። ቀጢሳው አሻንጉሊቱን ጤና ይስጥልኝ ሚስተር ስሚዝ፣ ሁላችንም መሳቅ ጀመርን። እባክዎትን ልብስ እንለዋወጥ አለና የነጠበ ኮቱን ኮትቶ ለአሻንጉሊቱ አሳየው። አሻንጉሊቱም እንደተገሸረ ነው። ኧረ አይዘንጡብኝ። እኛ በሳቅን እንከተከታለን። አጠፋም ከዚህ አለ አንድ አስደንጋጭ ድምፅ። ዞረን ስናይ በጠራራ ፀሐይ ካፖርት የለበሰ ዘበኛ ነው። ብትን አለን። ራቅ ብለን ተሰባሰብንና ጉዟችን ወደ ፒያሳ አቀናን። የኢትዮጵያ ብሔራዊ ባንክ አለ ቀጢሳው ባንኩ ላይ የተጻፈውን ፊደላት ቆጥሮ እያነበበ። አይ ቀጢሳው ብትማር እኮ አንጎልህ ነበረ አለ ጎቢጥ። መማር ፈልጋለሁ ግን አስተማሪዎቹ ክፉዎች ስለሆኑ ይገርፉኛል አለ በቅሬታ። እኔ ስለዚህ ትልቅ ፎቅ ያለኝን ዕውቀት ለጓደኞቼ ላካፍላቸው ፈለግኩ። ይህ ፎቅ እኮ በጣም ትልቅ ስለሆነ አንድ ቀን ይናድ ይሆናል። እኔና አባቴ በዚህ መንገድ ወደ መርካቶ ስንሄድ እዚህ ጋር ስንደርስ አባቴ ቶሎ ነው የሚያልፈው። ሲሳይ ጎቢጥ በመገረም አንድ አይን መነጽሩን አወለቀና እንዴት ይናዳል? ይሄ እኮ በሲሚንቶ በብረት ደግሞ በውሃና በድንጋይ ተደርጎ ነው የተሰራው። ይሰራ ቢሰራስ? አንተ ደግሞ ከትልቅ ሰው ትበልጣለህ። እንዴት እኔ አባቴ የነገረኝ ነው እያልኩ ውሸቱን ነው ትለኛለህ? ቀጢሳው ልጆች አለና ተጣራ። እንዳንጋጠጥን ሁላችንም እንደርሱ ወደ ሰማይ አንጋጠናል። ከጉሙ ጀምራችሁ ወደ ታች ወደ ፎቁ ተመልከቱ። አይታያችሁም? ፎቁ ይነቃነቃል። ሴምላል ንፍጡን በኮቱ እጅጌ ምዥቅ አደረገና አፈጠጠ። እውነቱን አለና ፈትለክ አለ። እኛም በፍጥነት ተከተልነው። ይኸውልህ ጎቢጥ አየህ አይደል? አንተ ከትልቅ ሰው አትበልጥም። ፎቁ ይነቃነቃል አልኩት። ቀጥዬ ይህ በሩ ላይ እንደ ትልቅ ኳስ የተቀመጠው ወርቅ እኮ አይደለም አልኳቸው። ፎቁ ሲናድ አይንጎዳጎድም። ራቅ ብለን በቆምንበት አረ ወርቅ ነው አለ አብነት ባሪያው። አይደለም እማዬ እንደነገረችኝ በታሳስ ግርግር የተተኮሰውን የመዳብ ቀለሃ አባባ ጃንሆይ ያሰባስበው ተቀለጠና ደቡልቡል ድንጋይ ተቀባ። አንተ ከአባትና ከእናት ጋር ስለምትውል እንደፈለክ እየጠየቅ ይነግሩሃል። እኛ ግን ማን ይነግረናል? ልክ ነህ ሊሆን ይችላል አለ ቀጢሳው። ከወላጆች ያገኘሁትን ዕውቀት ቀጢሳው ስላመነኝ ወደድኩት። ሲሳይ ጎቢጥ ስለተከራከረኝ ጣመድኩት። አባቱ የክቡር ዘበኛ መስሪያ ቤት ባልደረባ ስለሆነ ስለ መሳሪያ ከተነሳ እኔም ብቻ አድምጡኝ የሚል አባዜ ያለበት። እኔ ግን አኮረፍኩት። የሽቦ መኪናችንን እየነዳን ቸርቸር ጎዳና ወጣን። ፒያሳ ደስ የሚሉ ቆንጆ ልብስ ያላቸው ብዙ ሱቆች አየን። አንደኛው ሱቅ ስንደርስ ጎቢጥ ልጆች ብሎ ጠራን።
አጀብ አለና አፈጠጥን። ደስ የምትል ነጭ የስፖርት ጫማ ተረከዟን ሚስማር ላይ ሰቅላ ትታያለች። ለእኔ አሪፍ ነች አለ ጎቢጥ በበርባሱ የተከረከረውን እግሩን እያስተዋለ። ለእኔ ነው አሪፍ የምትሆነው አለ አብነት ባሪያው። ውይ እኔ ባገኛት አለ ጉሮ ቁንጮውን እያከከ። እባካችሁ ይሄ እኮ የሀብታሞች ሱቅ ነው። ተው እባክህ ስናድግ ትምህርታችንን ስንጨርስ ስራ ስንገባ እንገዛዋለን አለ ጎቢጥ በእርግጠኝነት። አንድ አጭር እንደ እንጨት በርሜል የተደበለበለ ሰውዬ ተቆጥቶ ከሱቁ ብቅ አለና ትፉ ከዚህ የስሙኒ ልጅ አለ። ተበተንን። ሲሳይ ጎቢጥ ግን እንደተቆጣ ቆሟል። ማነው የስሙኒ ልጅ አለው። የስድቡ ነውረኝነት ገብቶታል። አትሄዱም አለና በትል ሊያመጣ ወደ ሱቁ ተመለሰ። ማንን ነው የስሙኒ ልጅ ያልከው አለ ጎቢጥ እንደተናደደ። ሰውየው በጠርሙስ ውሃ ይዞ መጣና የረጨን ጀመር። ሁላችንም ሳቅንበት። ጉዟችንን ፒያሳን መሃል ለመሃል አቋርጠን ወደ 4 ኪሎ ሆነ። ሐውልቱ አካባቢ እንደደረሰን ይችን ሐውልት አቤ አይዘላትም አልኩት ሲሳይ ጎቢጥን። ይችን አይደለም አቤ ማሞ ወልዴ ይዘላታል። አበበ ቢቂላ የቱን ይዘላል መሰለ? የዋቢ ሸበሌ ሆቴል ፎቅ ታውቀዋለህ? ማይጨው አደባባይ ጋር ያለው። አሁን እርሱም ፎቅ በደንብ ይዘላል አለኝ በእርግጠኝነት። የዋቢ ሸበሌ ፎቅ እኮ በጣም ትልቅ ነው። ይሁና አቤ እኮ ዓለም ላይ የሚገኙ ሰዎች ሁሉ ተሰብስበው ሁሉ በማራቶን ቀድሟቸው አንደኛ የወጣ ጀግና ነው። ልክ ነው አለች ሙኩዬ ቀጫጫው ፎሮፎሯን ጭንቅላቷን እየፎከተች። አበበ ቢቂላን እኔ በአካል አይቼው ስለማላውቅ እነ ጎቢጥ ስለ አካሉ ርዝመት አንድ ወጥነት እያወጉኝ ወደ 6 ኪሎ ወጣን። ጎቢጥ አንድ ቀን አበበ ቢቂላን ካምቦሎጆ ተለማምዶ ሲወጣ አግኝቶት ጨብጦት እንደነገረኝ ጎቢጥ ቁመቱ አበበ ወገብ አካባቢ ደርሷል። ከርቀት የኮሌጅ ተማሪዎች ጭፈራ ይሰማል። ፋኖ ተሰማራ ፋኖ እንደ ሆቺሚኒ እንደ ቼኩቬራ መጨፈሩን ያቆሙትና በየመካከሉ በአንዱ ባይነት በሌሎች ተቀባይነት በኃይል ጮኸው ይናገራሉ። መሬት ላራሹ ፊውዳሊዝም ይውደም የሚሉት ባይገባንም በካርቶን ላይ የጻፉት መልእክት ባይነበብልንም ደስ ብለውን ቆም አልን። በአካባቢ የነበሩ ትልቅ ሰዎች ግን ከቦታው በፍጥነት ይሰወራሉ። ይህ ነገር ጭፈራ አይደለም ታዲያ ምንድን ነው? አለ ቀጤሳው። ሰላማዊ ሰልፍ ነው፣ ከዚህ አካባቢ እንጥፋ አለና አብነት ባሪያው ፈትለክ አለ። እኛም ፍርሃቱን ተጋብቶብን አብረን ተፈተለክን። አብነት የአዲስ አበባ ጎዳ ጓድጓዳዋን አሳምሮ ያውቃታል። በዚህ የግርነት እድሜው የከተማዋን መውጫ መግቢያ እንድንለይ በካፒቴናችን ብቃት በእጅጉ እንደረዳን በደንብ አስታውሳለሁ። በተለይም ያችን የጭንቀት ቀን በውስጥ ለውስጥ መንገድ አቆራርጠን እሪ በከንቱ ደረስን። ጉሩን ዘልቀን አሮጌ ቄራ አልፈን ተረት ሰፈር ከዚያም ቴዎድሮስ አደባባይ አካባቢ በሰላም ደረስን። ሰፈራችንን ቁልቁል አየናት። የለጋሃር ባቡር ጣቢያ ከማዶ ታየን። ከባቡር ጣቢያው በስተጀርባ ሰፈራችን ቂርቆስ ነው። እናቱ ጉያ እንደሚገባ ሕፃን ቦረቅን። እዚህ ቸርቸር ጎዳና አካባቢ ሕይወት እንደ ድሮ በጸጥታ በሰላም እንደቀጠለች ነው። አላፊ አግዳሚው በሰላም ያልፋል፣ ያገድማል። ቁልቁል ወደ ሰፈራችን ሳንጣደፍ እያዘገምን ስንሄድ የተማሪዎቹ መዝሙር ትውስ አለኝ። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኩቬራ። ምን ማለት ነው አልኩኝ። ቀጤሳው ካፌ ነጥቆ ቼ አታውቅም? ቼ ፈረሴ ኩና ገብሴ ነዋ